ስትጠራ በዚህ የመጣሁት እና ወደ ስብሰባ እየሄድክ ነው መሰለኝ። ወደ ዘቻው ገባይ ጋሽ ከጅሩ ና ቶሎ ፈልገን ነበር። አንዴ ና ቶሎ። ሰላም ነው ወይ? እንዴት ነህ? ሰላም ነው። ፈልገው ነበርና እሺ ያ 2018 አዋርድ አንተ እንድትበለው ያውልት እንዴ አልገባም እንዴ? ያ ቲክቶክ አዋርድ ኦኬ 2018 ያው እንግዲህ ብዙ ሰዎች ይወዱሃል። ብዙ ኢትዮጵያውያን ፈታ የምታስቅ ነህ እንግዲህ። እና ኢትዮጵያዎች እንዲመርጡህ ምናምን የምታስተላልፈው መልእክት ምናምን ካለ? እንደው መልእክት የለኝም። እንደው ይምረጡኝ። ምረጡኝ ነው የምለው። ጋሽ ቀጭኑ የሚል ነው የኔ እንትን። እና ብትመርጡኝ የሚል ሐሳብ አለኝ። እንደው አሁን ወሬ አላውቅም። ድንገት ወደዛ እየሮጥኩኝ አንተ እንደገና ስትጠራ በዚህ የመጣሁት እና ወደ ስብሰባ እየሄድክ ነው መሰለኝ። ወደ ዘቻው ገባ እያልኩ በቃ ሂድ። እሺ በቃ ዞሮ ምንድነው የምለው? ምረጥ በቃ። የምረጡ 2018 ነው አዋርድ። 2018 አዋርድ ሽልማት ምንድነው? ቢሄድ እንደ መኪና ነው ከመረጥ መኪና። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዲያው ደልዳዩ ለምን መስጊድ አንሄድም? እዚህ ከምታውደልህ ሁሉ አንደኛ ሶፍራ ላይ እኛ ላይ እሺ ዋጅብ የሆነብን ሶላት ስንት ነው? አላውቅም። ላኢላሃ ኢላላህ ሙሐመዱር ረሱሉላህ መስጊድ እየሄድኩ ነው ትላለህ አንተ። ትቀርሻ ባሪያ የሰይጣን ሰንደለኳሽ 5 ነው። እሺ ስንት ረካ አለ? አላውቅም። ኢና ሊላሂ አንተ ትቀርሻ ባሪያ ዝም ብለህ ሰይጣን ቀልብ ቁራሌው። አረ ቁራሌው ነይ ነው አንተ ቁራሌው ብያለሁ። ምን አንተ እንዴት ሰው ብን አይደለሽም? ምን ይከታ በላ እሱማ ነኝ። ታዲያ ኮንክ ምንድነው የምታለቃቅሰው? ብረት አስመጪና ላኪ ነበር ቀንጥሎኝ ነው። እሺ ፊልድ አልቀይርም ብዬ ነው። ለምዳለ ካይዞ ይኸውልህ ጀማሪ ነብዬ ነው። እቺ በ300 ብር ያጃት እስኪ ወናት ትጎዳለህ ማለት ዘሪቱ ትሙት ትጎዳለህ። በ300 ብር ኢትዮጵያ አይነት መልካምነት አይደል እንዴ? ጀማሪ ስለ ደገፈኝ ነው አውቃለሁ፣ ግን ትጎዳለህ። ገድል በልሽና እቺ በ300 ብር ጨምሪልኛ ያጃት። ዘሪቱ ትሙት ትጎዳለህ። አንተ ተንከሲስ ሌባ ያማሃል እንዴ? አንተ ጀማሪ ነው ብለህ ስማ። ውብዬ ሚስት ሳመጣ 25 ብር ነቻ። የምን ጀማሪ አንተ መስራቹ ነው። 25 ብር ማያዋጣኝ የሚቅር ነው። አዎ ሞሎ አዴ ሞሎ አንተ ሰሞኑን ታውቀዋለህ እንዴ? እና ልሰደው ጭራሽ። ኧረ በእናትህ ኧረ 25 ብር ያዋጣኝ የሚቅር ልሰደው ሞሎ። ኧረ ውሰጁ በቃ 25 ብር። ስማ ሴትዮዋን ወጥ ሳንቲም ጠፍቶ ሙዲዞ ምን ደስታ አለ አየር ተይዞ እኔስ መኖር ደንዝዞ ወይኔ አስጠላኝ ሁሌ ተክዞ ብርቄዋ ጉዶን ኩልሽ የምን ጉር ነው ደግሞ? አመቱ አይደርስም ብዬ የዮሃ እሺ አይ አንጀራ ነው ለካ የተሳልኩ የት መጥቶ ነው የሚከፈለው? ይበልሽ እስከዛው እናቴ እስካናስ ግተሽ ሰውን ጉድ አስባልሽ እኮ አይ አንጀራ የምን ጉር ነው የምትያንቻለሽ? 500 ብር የተሳልሽ አረ የኔን አስተውስሽ ያንቺም እኮ 30 እንጀራ ነው። ለምን እንደዚህ አናረግም? እኔ 5 እንጀራ አንቺ 200 ብር። አረ አሁን እንደሱ እናርገው ለቀለል እና አንቺ ብርጥ እና እናቴ አንቺ እኮ 5 እንጀራ በ20 ብር 100 ብር ነው። እኔ ካንቺ የበለጠ ላወጣ ነው። አንቺ ብርጥ ይብላይ አንቺ ችግር የለም። እኔ ስጤፍ አስመጥቻለሁ። አንቺ ክብረ ቢስ አራፈር ቢያቺ ግግር አድርጌ አወጣለሁ። አንቺ ጋራም 500 ብር የታባሽ አምጥተሽ አምጥከፊ ዶርም የለሽ ምን የለሽ የቡና የአንድ መለኪያ መግዣ የለሽ። አንቺ ችግር የት ይመጣል? ውጫውን አንቺ እንደው ይኸውልሽ ለማይቆይ ትመጭና ትዋረጃታለሽ። እኔስ ግግር አድርጌ አወጣለሁ። አረ ይብላይ ላንቺ ማን እንደሚከፍልህ ብርቄ አቤት ብርቄዋ አቤት ሰላም አልሽ? ደህና ነኝ። መጣሽ? እስኪ ቡና ጠጪ። ኧረ አዲስ ልብስ ተሰፍቶ ኧረ አሰፍቼ አይደለም ባሌ ነው እናቴ ያሽቆጠቆጠኝ ነው። ምን ተገኝቶ ስራ ነዋ። አንቺማ እሱን ልብስ ከለበሽ እኮ አመት ሊሞላሽ ነው። 2018 ገባ። ልትሳደቢ ነው የመጣሽ? ግን አንቺ ባል ግን አንቺ ስራ ሲሰራ መቼው አላውቅ። ስራ ጠፋ። መቼ ስራ ይወዳን ድሮስ ማ ትሌ ነው ጎበዝ። አንቺ ባል እኮ እንትሌ ግን ጀግና ያንቺ ማን ባለ እንጂ ሁሉን አድሎ የሰጠው ስራ ሲሰራ ብቲ ማጣ ደግሞ ሽምግ ውጊያ ሲዋጋስ ብትየው ሲያስለስተ ኢኮኖሚ አይደል? ያ የባቄላ ፈስ የመሰለ ባልሽ ደግሞ ያን ባል ሆኖ ነው ያኔ ነው እና ያንቺ ማልተባለ አንቺ በጭጋር ቆላችሁ ጭጋር ቆልቶ በላችሁ። ያው መጣሽ እንዳጠጭ ያን ባል ተብሎ እጅልኝ ይኸውልህ ኢትዮጵያ ማለት እቺ ነች። እያስጎበኘሁ ያለሁት እኛ ሀገር የትውልድ ሀገሬ ኩራት የመንደሬ ማለት ኢትዮጵያ እቺ ነች። ወረባው እዚህ ሷል ያኛው ቤቱ ነው። አዎ
ይኸውልህ ከአንድ ባህር ዛፍ ነው የፈለፈልነው እኔና 5 ጓደኞቼ። እኔ 3 ቀን ነው ሳላርፍ የፈለፈልኩት። በ18 መጨረሻ አካባቢ ነው የፈለፈልነው። 3 ቀን አንድ አራቱስ እነሱ አልሰሩም። ዝም ብለው ደሞዝ ነበር ሲያገኝ የነበረው። ዋው ይታለ መሰለህ ይኸውልህ ና ዋው ወርቀ ነበር። አተቦቱን ብዙ አላቆም እንዴ። ይሄ ሳምባ ይባላል። እሺ ሳምባ ይባላል። ድሮኛ በቃቃሙድ የሚባል ጨዋታ ነበር። በሱ ሙድ ቺኮችን ስንደክል እና ስንሰርቅ ስናጠፋ ምናምን ነገር ቤተሰቦቻችን በዚህ ነበር የሚቀጡ። ዋው ያው ልጅ ምን ያደርገዋል መሰለህ? ይቀመዋል። ልጅ ጭንቅላቱን ይቀይረዋል። ኦቨርማይንድ ይሆናል። በቃ ያው ልጅ ዋው አንቺ አችለው ከጭንቅላት በላይ እንደ አቁሞ ይሰርቃል። ያው ልጅ ከባድ እዚህ አካባቢ በለጬ ቤት አውቃለህ እንደሚሸጥ ያው ራሱ ቀሙ ራሱ ሳምባው አዎ መድኃኒት ነው። ወደ እንትኑን ሂዳ ወዴት? ወደ አዲሱ ፓርክ